ታሪክ የራሳቸውን አሻራ ጥለው ያለፉ ብዙ ሰዎችን ይመዘግባል። አንዳንዶች ዘመናቸውን ብቻ አምቀው ያልፋሉ፣ ሌሎች ደግሞ ዘመናትን ተሻግረው የትውልድ ብርሃን ሆነው ይኖራሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ በደማቸው ቀለምነት፣ በእውቀታቸው ብርሃንነት፣ በሕይወት አርአያነታቸው ትውልድ የቀረጹት የላቀ አባትነት ማዕረግ የሚሰጣቸው ብፁዕ አቡነ ጎርጎርዮስ ካለ የዚህ እውነት ሕያው ምስክር ናቸው። ዘመን ቢፈራረቅ፣ ትውልድ ቢተካ፣ ዓለምን በቴክኖሎጂና በለውጥ ማዕበል ብትናጥ፣ የእሳቸው ስም ግን አይደበዝዝም። እንዲያውም እንደ ንጉሥ ሰሎሞን ወርቅ በፈተና እሳት አልፎ የጠራና የበራ ይሆናል እንጂ። በአንደበታቸው ያስተማሩት ትምህርት፣ በብዕራቸው የጻፉት ጥበብ፣ በሕይወታቸው ያሳዩት ትሕትናና ትዕግሥት ዛሬም ድረስ የወጣቶች መሪ፣ የሊቃውንት መመኪያ ሆኖ ይኖራል። ሊቁ ስምከ ሕያው ዘኢይመውት፣ ስምህ የማይሞት ሕያው ነው እንዳለው አቡነ ጎርጎርዮስ ዛሬም በልጆቻቸው በሥራዎቻቸው ሕያው ናቸው። በ1932 ዓ.ም በታሪካዊቷ የደሴ ከተማ በአቶ ገበየሁ እሰየና በወይዘሮ አሰለፈች ካሳ ቤት አንድ ድንቅ ክስተት ሆነ። ወላጆቻቸው ልጅ እየወለዱ እየሞተባቸው ተስፋ በቆረጡበት፣ በሐዘንና በጸሎት በተሰበረ ልብ አምላካቸውን በተማጸኑበት በዚያ ቅጽበት እግዚአብሔር የጸሎታቸውን እንባ ሰማ። ሕፃኑ ተወለደ። አባታቸው መጽናኛ ይሆነኛል ሲሉ ተስፋዬ ብለው ሰየሙት። ያኔ ወላጆቻቸው አያውቁም ነበርና ይህ ሕፃን የራሳቸው መጽናኛ ብቻ ሳይሆን ወደፊት ተስፋ ላጡ አባትና እናት ለሌላቸው መንፈሳዊ ጥም ለያዛቸው በሺህ ለሚቆጠሩ ወጣቶችና ደቀ መዛሙርት ታላቅ ተስፋ እንደሚሆን የተገለጸላቸው ይመስል ተስፋዬ ብለው ስማቸውን አወጡላቸው። የሕፃኑ ተስፋዬ ልጅነት ጊዜ ከሌሎች ልጆች የተለየ ነበርና የመንፈስ ቅዱስ ጥሪ ገና በለጋ ዕድሜው ከእርሱ ጋር ነበር። አጎታቸው ታላቁ ሊቅ አለቃ ድንቁ የታዳጊውን እንቅስቃሴ በትኩረት ይከታተሉ ነበር። ሕፃኑ ተስፋዬ ከጓደኞቹ ጋር ሲጫወት አፈር ጭሮ ሳይሆን የእንጨት መስቀል ሰርቶ ነው ልባርክላችሁ መስቀል ሳሙ እያለ ሌሎችን ልጆች ታላላቆቹን ይባርክ ነበር። በሌላ ጊዜ ደግሞ የአጎቱን የታላቁን ሊቅ መጽሐፈ ድጓ ገልጦ እንደ ታላላቅ ሊቃውንት ድምፁን አዚሞ ለመጮህ ይሞክራል። አጎቱ አለቃ ድንቁ ይህን ተመልክተው በደስታና በተንበረከከ መንፈስ ምን ነው የዚህን ልጅ መጨረሻ አምላክ ባሳየኝ ብለው ይናገሩ እንደነበር የቅርብ ዘመዶቻቸው ያስታውሳሉ። ያ የልጅነት አምልኮና ድርጊት ተራ ጨዋታ ሳይሆን የወደፊት ታላቅ ኖላዊ እረኛና ሊቅ የመንፈስ ቅዱስ ጥሪ የመጀመሪያው ጥቁር ምልክት ነበር። የእውቀት ጉዞ የጀመረው በደሴ መድኃኔዓለም ካቴድራል ነበር። በዚያም ፊደልና ንባብን የቁጥርና የዜማ ትምህርትን አጠናቀቀ። ነገር ግን የመንፈሳዊ እውቀት ጥማታቸው በዚያ የሚያቆም አልነበረምና የሕይወታቸው መስመር ሙሉ በሙሉ የለወጠው አጋጣሚ ከታላቁ አባት ከየኔታ ክፍሌ አባ ክፍለ ማርያም ጋር መገናኘታቸው ነበር። ከየኔታ ክፍሌ ጋር ወደ ላስታ ላሊበላ በቅዱስ ናኩቶ ለአብ ገዳም ተጓዙ። በዚያም ውዳሴ ማርያምን፣ ቅዳሴ ማርያምን፣ አምስቱ አዕማደ ምስጢርንና ባሕረ ሐሳብን በጥልቅ ተማሩ። መምህራቸው የኔታ ክፍሌ የደቀ መዝሙራቸውን ልዩ ችሎታና የአእምሮ ቅንነት ተመልክተው ሕፃኑ ተስፋዬ የተነገረውንና የተማረውን ብቻ ሳይሆን በጆሮ የሰማውን እንኳን ጠብ የማያደርግ የእውቀትና የቀለም ቀንድ እንደሆነ ተረዱ። በሥነ ምግባሩ በጸሎቱና በጽናቱ በመደሰታቸውም መዝገበ ሥላሴ ብለው ሰየሙት። ከዚህ ጊዜ ጀምሮ መዝገበ ሥላሴ ክፍሌ እየተባሉ በመምህራቸው ስም መጠራት ጀመሩ። የእውቀት ፍለጋ ጉዟቸው እንደ ወንዝ እያደገ ሄደ። ማዕረገ ድቁናን ከወሎ ሊቀ ጳጳስ ከብፁዕ አቡነ ይስሐቅ ተቀበሉ። ማዕረገ ምንኩስናን ወደ ሸዋ ክፍለ ሀገር በመምጣት በታሪካዊው ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ዓለምን ትተው የቅድስናን ማዕረግ ተቀዳጁ። የቅኔ ትምህርት ሲማሩ ደግሞ ወደ አዲስ ዓለም ማርያም በማቅናት ከመምህር አፈወርቅ መንገሻ ቅኔን ከናገባቡና ምስጢሩ ጠንቅቀው ተማሩ። የሐዲስ ኪዳንና የመጻሕፍተ ሊቃውንት ትርጓሜ ወደ ደብረ ሊባኖስ ተመልሰው ከመምህር ፍስሐ የሐዲስ ኪዳን ትርጓሜንና ከመምህር ቢረሰው ደግሞ መጻሕፍተ ሊቃውንትን ተማሩ። ከዚያም በመቀጠል ወደ ደብረ ቅዱስ ደብረ ጽጌ ማርያም በመሄድ የሐዲስ ኪዳን ትርጓሜን ከልሰው ምስጢሩን አደዳድለው ተመረቁ። የቅዳሴ ትምህርትንም ከናንቀጹ አጠናቀቁ። የቅስና ማዕረግ የተሾሙት ከብፁዕ ቅዱስ አቡነ ባስልዮስ የመጀመሪያው የኢትዮጵያ ፓትርያርክ ሲሆን
የቅስና ማዕረግ ተቀብለው መስዋዕተ ሐዲስን ማቅረብ ጀመሩ። አባ መዝገበ ሥላሴ ጥንታዊውንና ባህላዊውን የቤተ ክርስቲያን ትምህርት ብቻ ይዘው አልተቀመጡም። ዘመኑን የሚዋጅና ዘመናዊውን ትውልድ ሊያሻግር የሚችል አባት ለመሆን ዘመናዊ ትምህርት እንደሚያስፈልጋቸው ተረዱ። በጠቅላይ ቤተ ክህነት ተልከው ወደ ሐረርጌ ክፍለ ሀገር በመሄድ የአንደኛና የሁለተኛ ደረጃ ትምህርታቸውን በሐረር ከተማ አጠናቀቁ። በመቀጠልም የታሪካዊ የቁልቢ ገብርኤል ገዳም አስተዳዳሪ ሆነው ለ2 ዓመታት በታማኝነት አገለገሉ። በ1963 ዓ.ም ለከፍተኛ ትምህርት ወደ ግሪክ ሀገር ተላኩ። በቅዱስ ዮሐንስ ራእይን በጻፈበት በደሴተ ፍጥሞ ለ2 ዓመታት መንፈሳዊ ትምህርት ተምረው ዲፕሎማ አገኙ። በመቀጠልም በአቴና ዩኒቨርሲቲ ለ4 ዓመታት ያህል የቲኦሎጂ ትምህርት ተምረው በማስትሬት ዲግሪያቸውን አጠናቀቁ። የእሳቸው የእውቀት ጥማት ወሰን አልነበረውምና ወደ ስዊዘርላንድ በመሄድ በፍሪቦንግ ዩኒቨርሲቲ ፈረንሳይኛ ቋንቋ አጥንተው ዲፕሎማ አገኙ። ወደ እስራኤል ኢየሩሳሌም በመሄድ በደብረ ገነት ቅድስት ኪዳነ ምሕረት ገዳም ተቀምጠው በዚያ የሚኖሩ የኢትዮጵያውያን ልጆችን ሰብስበው አማርኛ፣ ባህልና መንፈሳዊ ትምህርት አስተማሩ። ለገዳሙ ገቢ ማስገኛ የሚሆን የዕጣንና ከርቤ ቅመማ ጥበብን በመስራት ለገዳሙ መነኮሳት አሰለጠኑ። በዚያም በኢየሩሳሌም በሚገኘው የግሪክ ቴዎሎጂካል ኮሌጅ አረብኛ ቋንቋ አጥንተው ሰርተፊኬት ተቀበሉ። በአጠቃላይ ግሪከኛ፣ ፈረንሳይኛ፣ አረብኛና ዕብራይስጥን ጨምሮ በርካታ ቋንቋዎችንና ዘመናዊ ቴዎሎጂን በጥንታዊ የኢትዮጵያ ሊቅነት ላይ አዋህደው የያዙ ታላቅ የቤተ ክርስቲያን እንቁ ሆኑ። በኢየሩሳሌም እያሉ አንድ ድንቅ መንፈሳዊ ክስተት አጋጠማቸው። አባ መዝገበ ሥላሴ ራሳቸው እንደተናገሩትና መንፈሳዊ ልጃቸው አሁን ያሉት ብፁዕ አቡነ ጎርጎርዮስ እንደተረኩት በሕልሜ ነው አንድ ብሩህ ልብስ የለበሰ ባለ ግርማ ሞገስ ሰው ድንገት በሩ ሳይከፈት ገብቶ ቀሰቀሰኝ። ተነስ ተነስ አለኝና አቤት ስለው ተነስ፣ ያንተ ቦታ እዚህ አይደለም፣ ወደ ኢትዮጵያ ሄደን እናስተምራለኝ። ማነህ ብዬ ስጠይቀው ቅዱስ ኤፍሬም ነኝ ብሎኝ ተሰወረ። በማግስቱ ጠዋት ገና ሕልሙ በህሊናቸው ሲመላለስ ከኢትዮጵያ ከመንበረ ፓትርያርክ ስልክ ተደወለላቸውና በፍጥነት ይፈለጋሉና ወደ ሀገሮ ይምጡ ተባሉ። ቅዱስ ኤፍሬም በሕልም ያሳያቸው መንፈሳዊ ጥሪ እውን ሆነ። በጥር ወር በ1971 ዓ.ም በአባታችን በብፁዕ ቅዱስ አቡነ ተክለ ሃይማኖት እጅ አንብሮተ እድ አቡነ ጎርጎርዮስ የሸዋ ጳጳስ ተብለው ተሾሙ። ወዲያውም የቅዱስነታቸውን ደራሴና የቅዱስ ሲኖዶስ ዋና ጸሐፊ ሆነው ተመደቡ። ብፁዕነታቸው መንፈሳዊ ዓይናቸው ያተኮረው የወጣቱና የካህናቱ ማሰልጠኛ በነበረው በዘዋይ ላይ ነበረ። በወቅቱ ዘዋይ ተዘግቶ ተስፋ ቆርጦ ነበረ። አቡነ ጎርጎርዮስ ግን አዲስ ሕይወት ዘሩበት። አዲስ አበባ የተቀመጠውን የሀገረ ስብከት ቢሮ አስተዳደር ቀልጣፋ በማድረግ አብዛኛውን ጊዜያቸውን በዘዋይ ገዳም በማሳለፍ የአካባቢውን ልጆች ሰበሰቡ። በዘዋይ ያከናወኗቸው ዋና ታላላቅ ተግባራት እስካሁን ድረስ ሕያው ሆነው ይኖራሉ። የገዳም ሥርዓት በደቡብ ሸዋ በዘዋይ ተሰርቶ የነበረ ሲሆን ማሰልጠኛው ዓላማውን ሳይስት በጥብቅ የገዳም ሥርዓት እንዲተዳደር አደረጉ። ሐመረ ብርሃን ቅዱስ ገብርኤል ቀደም ሲል በብፁዕ ቅዱስ አቡነ ቴዎፍሎስ የተመሰረተ ማሰልጠኛ ቤተ ክርስቲያን አልነበረውም። በ1973 ዓ.ም ቤተ ክርስቲያኑን አሰርተው የቅዱስ ገብርኤልን ጽላት በማስገባት ሐመረ ብርሃን ብለው ሰየሙት። 3 የማይነቃነቁ የገዳሙ ሕጎችንም የሰሩ ሲሆን ጸሎት፣ ትምህርት እና ሥራ ነበሩ። በገዳሙ የሚኖር ሁሉ ይጸልያል፣ በገዳሙ የሚኖር ሁሉ ይማራል፣ በገዳሙ የሚኖር ሁሉ ይሰራል። ከዚህ የወጣ ሰው እዚህ ቦታ የለውም የሚል ጥብቅ መመሪያን አስቀመጡ። የማኅበረ ቅዱሳንና የግቢ ጉባኤያትን መሠረት በመጣል ታላቅ አስተዋጽኦ ለዘመናዊ ትምህርት የሚማሩ የዩኒቨርሲቲ ወጣቶች ሃይማኖታቸውና ባህላቸው አውቀው እንዲጸኑ የማኅበረ ቅዱሳንና የግቢ ጉባኤያትን መሠረት በማድረግ ታላቅ አስተዋጽኦ አድርገዋል። ዘመናዊ ትምህርት የሚማሩ ዩኒቨርሲቲ ወጣቶች ሃይማኖታቸውንና ባህላቸውን አውቀው እንዲጸኑ የግቢ ጉባኤያትን መሠረት ጣሉ። የዛሬው ግዙፍ ማኅበረ ቅዱሳን የተወለደው ከእሳቸው አርቆ አሳቢነትና መንፈሳዊ እይታ ነበረ። ብፁዕ አቡነ ጎርጎርዮስ የመጻሕፍት ድርሰትንም የደረሱ ሲሆን በቃል ያስተማሩትን በትውልድ እጅ እንዲኖር በመጻሕፍት አስቀመጡ። ከጻፏቸው 8 መጻሕፍት መካከል መሠረተ እምነት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ፣
የቤተ ክርስቲያን ታሪክ በዓለም መድረክ፣ ትምህርት፣ ሃይማኖት፣ ዶግማ፣ የስብከት ዘዴ፣ ቤተ ክርስቲያንህን እወቅ፣ ስርዓተ ኖሎትና ምስጢራተ ቤተ ክርስቲያን ዋና ዋናዎቹ ናቸው። በእሳቸው የአመራር ዘመን የሸዋ ሀገረ ስብከት በ1975 እና በ1976 ዓመተ ምህረት በመንበረ ፓትርያርክ አጠቃላይ ሰበካ ጉባኤ ላይ ለሁለት ተከታታይ ዓመታት የአንደኝነትን ዋንጫና ሽልማት ተቀዳጅቷል። የአቡነ ጎርጎርዮስ ሕይወት ሙሉ በሙሉ ለአገልግሎት የተሰጠ ነበር። የእረፍታቸው ዋዜማ ሲደርስ መንፈሳቸው የእረፍታቸውንና የጉዟቸውን ማጠናቀቅ ያውቆት ነበርና በገዳሙ ሥርዓት በጸሎት ሰዓት የሚነበበው የዕለቱ ወንጌል የዮሐንስ ወንጌል ምዕራፍ 4 የሳምራዊቷ ሴት ታሪክ ነበር። የዕለቱ መምህር ወንጌሉን እያብራራ ኢየሱስም ሳምራዊቷን ሴት ሂጂና ባልሽን ጠርተሽ ነይ አላት። እርሷም ወደ ከተማ ልትሄድ ወጣች እያለ ሲተርክ አቡነ ጎርጎርዮስ ድንገት መምህሩን በማቋረጥ ተው ልጄ፣ እርሷ ነገ ነው የምትሄደው አሉት። በወቅቱም ምስጢሩ ያልተገለጸላቸው ደቀ መዛሙርት አልገባቸውም ነበር። ለካስ አባታችን ነፍሳቸው በማግስቱ ወደ ፈጣሪዋ እንደምትሄድ፣ የዚህ ዓለም ሩጫቸው እንደሚያበቃ በመንፈስ አውቀውት ነበር። በማግስቱ እሁድ ሐምሌ 22 ቀን በ1982 ዓ.ም በሌሊት ወደ መቂ ቅዱስ ጊዮርጊስ ቤተክርስቲያን ቅዳሴና አገልግሎት ለማቅረብ በመኪና ሲጓዙ በደረሰባቸው መኪና አደጋ ቅድስት ነፍሳቸው ከዚህ ዓለም ድካም አረፈች። በወቅቱ አባታችን ሲያርፉ ታላቁ ሊቅ መጋቤ ብሉይ ሰይፈ የሐዘናቸውን ብዛት በቅኔያቸው እንዲህ ሲል ገለጹት። ዝዋይ ሀደግነ ምሉ ፊደላትኪ ሰለስቱ አሃደ ፊደለ ለጎርጎርዮስ በሞቱ። ዝዋይ ሆይ ከሶስቱ ፊደሎችሽ ዝዋይ መካከል አቡነ ጎርጎርዮስ በሞቱ ጊዜ ዝ የምትለዋን ፊደል ትተን ዋይ ዋይ እያልን ዋልን በማለት ገልጸውታል። ብፁዕ አቡነ ጎርጎርዮስ ካለ በአካል ከኛ ቢለዩም ዘመናት የማይደመሰሱትን ታላቅ አሸራ ጥለው አልፈዋል። ያ እሳቸው ተስፋ ሳይቆርጡ የተከሉት የዝዋይ ማሰልጠኛ ዛሬ አድጎ ታላቅ መንፈሳዊ ኮሌጅ ሆኖ እናገኘዋለን። ያቋቋሟቸው ጉባኤያት አበበውና ፈክተው ፍሬ አፍርተዋልና የጻፏቸው መጻሕፍት ዛሬም የቤተ ክርስቲያኗና የሊቃውንቱ ዋና ማጣቀሻዎች ናቸው። በእውነት በዘመን መፈራረቅ የማይደበዝዝ በሞት የማይሻር ስም ማለት የእሳቸው ስም ነው። ስምከ ሕያው ዘኢይመውት። የብፁዕነታቸው በረከት ከሁላችን ጋር ይሁን።